ስምንት ኢትዮጵያውያን ከኢስቶኒያ ለላቲቪያ ተላልፈው ተሰጡ። የኢስቶኒያ የፖሊስና ድንበር ጥበቃ ቦርድ እንዳስታወቀው ስምንቱ ኢትዮጵያውያን በህገወጥ መንገድ ከቤላሩስ ተነስተው በላቲቪያ በኩል ወደ አውሮፓ ህብረት ክልል በመግባታቸው ነው እርምጃው የተወሰደው። እንዲህ ያለ እርምጃ ሲወሰድ ይህ የመጀመሪያው ነው ተብሏል። ኢትዮጵያውያኑ ባለፈው ሰኞ በሁለት ቡድን ሆነው በኢስቶኒያ መዲና ታሊን በሚገኝ የመናፈሻ ስፍራ ውስጥ ሲዘዋወሩ ነበር የተያዙት። ወዲያውም ወደ ጊዜያዊ ማቆያ ከተወሰዱ በኋላ ረቡዕ ጠዋት ለላቲቪያ የድንበር ጠባቂዎች ተላልፈው ተሰጥተዋል። ግለሰቦቹ በኢስቶኒያ በኩል አድርገው ወደ ሌሎች የሸንገን የጉዞ ክልል ሀገራት የመሸጋገር እቅድ እንደነበራቸው እጠረጥራለሁ ያለው ፖሊስ አንዳቸውም ቢሆኑ ግን በኢስቶኒያ የጥገኝነት ጥያቄ ማቅረብ እንዳልፈለጉ አስታውቋል። ፖሊስ አክሎም ከስምንቱ አንደኛው ለአካለ መጠን ያልደረሰ መሆኑን ቢናገርም ማረጋገጫ አልተገኘም ብሏል። ከቅርብ ሳምንታት ወዲህ ከቤላሩስ ድንበር ተነስተው በህገወጥ መንገድ ወደ ላቲቪያ ከዛም ወደ ኢስቶኒያ በመሻገር ወደ ኖርዲክ ሀገራት ለማለፍ የሞከሩ 99 ስደተኞች በቁጥጥር ስር ውለዋል። የኖርዲክ ሀገራት የሚባሉት እንደ ፊንላንድ፣ ኖርዌይ እና ስዊድን ያሉት ናቸው። የአውሮፓ ህብረት ባለስልጣናት ታዲያ ይህንን የስደተኞች እንቅስቃሴ በቤላሩስ መንግስት ድጋፍ የሚካሄድ ነው ሲሉ ይከሳሉ። ቤላሩስ ግን ክሱን ታስተባብላለች። ትናንት ለላቲቪያ ተላልፈው የተሰጡት 8 ኢትዮጵያውያን መጨረሻ ምን እንደሚሆን እስካሁን በይፋ አልታወቀም።